ከላይ የምታዩት ኮሜንት ባለፈው በሰራሁት ቪዲዮ ላይ የተጠየቀ ጥያቄ ነው። ለምሳሌ ምን አይነት ስልጠና እንውሰድ? ባለፈው የሰራሁት ቪዲዮ ስልካችንን በመጠቀም ሶሻል ሚዲያ ላይ የምናባክናቸውን ጊዜ የተለያዩ አጫጭር ጊዜ ስልጠናዎችን ልንሰለጥንበት እንችላለን። ከዛም ደግሞ ለራሳችን ገቢ የምናገኝባቸው ሊሆኑ ይችላሉ ብዬ ቪዲዮ ሰርቼ ነበረ። በዛ ላይ የተጠየቀ ጥያቄ ነው። አዎ በትክክል ከሰለጠን ሶሻል ሚዲያ ላይ ሰልጥነን ለራሳችን የገቢ ምንጭ መፍጠር እንችላለን። ትክክል ነው። ነገር ግን ስልጠናዎቹ ልክ አካዳሚካሊ ትምህርት በስነ ስርዓት እንደምንማረው በትክክል ልንሰለጥናቸው ይገባል። ስልጠናዎቹ ደግሞ ምን አይነት ናቸው የሚለውን ትንሽ ወደ 6 ደቂቃ አካባቢ ቪዲዮ ረዘም ስለሚል አዲስ የከፈትኩት ምልከታ ሚዲያ የሚል የዩቲዩብ ቻናል አለ። እዛ ቻናል ላይ ገብታችሁ ቪዲዮውን ማየት ትችላላችሁ። ቻናሉን ደግሞ የቲክቶክ ባዮ ላይ ፕሮፋይሌን ነክታችሁ ከስር ሊንክ አስቀምጫለሁ። ያንን ሊንክ በመጫን የሰራኋቸውን ቪዲዮ ማግኘት ትችላላችሁ። ምን አይነት ስልጠና እንደሆነና ከሰለጠናችሁ በኋላ ደግሞ የሚያጋጥሟችሁን እንቅፋቶች እንዴት አድርጋችሁ መከላከል እንደምትችሉም የሚያሳይ ቪዲዮ እዛው ላይ አለ። ቻናሉ አዲስ ስለሆነ በዛውም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ።